ኪዳነ ምሕረት ኪዳነ ኮነ ምሕረት አግኝቷል ባንቺ የታመነ ምሕረት አግኝቷል ባንቺ የታመነ ኪዳነ ምሕረት ኪዳነ ኮነ ምሕረት አግኝቷል ባንቺ የታመነ ምሕረት አግኝቷል ባንቺ የታመነ በምድር በሰማይ ቃል ኪዳንሽ ጸንቷል ማርያም እያለ እስረኛው ተፈቷል። በረከቴ ነሽ ክብሬም ሽልማቴ ኪዳነ ምሕረት ነይልኝ እናቴ ኪዳነ ምሕረት ነይልኝ እናቴ ኪዳነ ምሕረት ኪዳነ ኮነ ምሕረት አግኝቷል ባንቺ የታመነ ምሕረት አግኝቷል ባንቺ የታመነ የራቁት ነፍሳት ወደ አንቺ ቀርበዋል እናትነትሽ አሁን ገብቷቸዋል። የጠላት ቁጣ አንዳችን አልሰራም ሲልሽ ሰምተናል ፍጥረት ሁሉ ማርያም አዎን ይልሻል እናታችን ማርያም ኪዳነ ምሕረት ኪዳነ ኮነ ምሕረት አግኝቷል ባንቺ የታመነ ምሕረት አግኝቷል ባንቺ የታመነ ላንቺ አለኝን ፍቅር አንቺ ታውቂዋለሽ ባለጋራዬን ትረጂልኛለሽ በእምነት ወጣለሁ በልጅሽ ታምኜ ማን ያገኘኛል ካንቺ ጋራ ሆኜ ምን ይገጥመኛል ካንቺ ጋራ ሆኜ ኪዳነ ምሕረት ኪዳነ ኮነ ምሕረት አግኝቷል ባንቺ የታመነ ምሕረት አግኝቷል ባንቺ የታመነ ለኢትዮጵያ ልጆች ፍቅርን ለምኝልን ለአፍሪካ ሰዎች ሰላምን ማችልን አንፈላለግ በጠብ ለዘላለም ትቶት ይሄዳል ሁሉም ይህን ዓለም ትቶት ይሄዳል ሁሉም ይህን ዓለም ኪዳነ ምሕረት ኪዳነ ኮነ ምሕረት አግኝቷል ባንቺ የታመነ ምሕረት አግኝቷል ባንቺ የታመነ ለኢትዮጵያ ልጆች ፍቅርን ለምኝልን ለዓለም ሰዎች ሰላምን ማልጅልን አንፈላለግ በጠብ ለዘላለም ትቶት ይሄዳል ሁሉም ይህን ዓለም ትቶት ይሄዳል ሁሉም ይህን ዓለም ኪዳነ ምሕረት ኪዳነ ኮነ ምሕረት አግኝቷል ባንቺ የታመነ ምሕረት አግኝቷል ባንቺ የታመነ ኪዳነ ምሕረት ኪዳነ ኮነ ምሕረት አግኝቷል ባንቺ የታመነ ምሕረት አግኝቷል ባንቺ የታመነ እግዚአብሔር ሊያሸንፍ የእርሱ ሆኖ ሰልፉ መልካም ለመናገር አፉ ባይታደል ይህን እስካይጠላ ምን አለ ዝም ቢል ይህን እስካይጠላ ምን አለ ዝም ቢል ይባረክ ቤትህ ይዘጋ ምዕራፉ አላጃችሁ የእርሱ ሆኖ ሰልፉ መልካም ለመናገር አፉ ባይታደል
ሲሰራ አፍሯን ለዘላለም እንቆት የሱ ሥራ አፍሯን ለዘላለም ሊዘጋ ምዕራፉ እግዚአብሔር ሊያሸንፍ የሱ ነው ሰልፉ መልካም ለመናገር አፉ ባይታደል ምናለ ዝም ቢል ይህን ሲያይ ጠላት ቢመስለን ቤቱ ፍጹም የማይነጋ ተቆልፎ የሚቀር በሩ እንደተዘጋ እሱን ተስፋ አድርገን ባመንክበት ጽና። ቀና አለው እግዚአብሔር ያደርግሃል ቀና። ቀና አለው እግዚአብሔር አመስግኑት። ሊዘጋ ምዕራፉ እግዚአብሔር ሊያሸንፍ የእርሱ ነው ሰልፉ መልካም ለመናገር አፉ ባይታደል ይህን እስኪያይጠላ ምናለ ዝም ቢል ይህን እስኪያይጠላ በቃ ልጅ የለህም አንተ ወልደም ሳራ ላይሰማ እግዚአብሔር ጮኸ ብትጣራ እያለ ጠላቴ መስሎት ያሸነፈ ይስሐቅ ተወለደ ያ ቀንም አለፈ። ይስሐቅ ተወለደ ሊዘጋ ምዕራፉ እግዚአብሔር ሊያሸንፍ እርሱ ነው ሰልፉ ምስጋና ይገባዋል። አመስግኑት። አፉ ባይታደል ይህን እስኪያይ ጠላት ምናለ ዝም ቢል ምናለ ዝም ቢል ቢመስለን ቤቱ ፍጹም የማይነጋ ተቆልፎ የሚቀር በሩ እንደተዘጋ እሱን ተስፋ አድርገው ባመንክበት ጽና። ቀና አለው እግዚአብሔር ያደርግሃል ቀና። ቀና አለው ሊዘጋ ምዕራፉ እግዚአብሔር ሊያሸንፍ የእርሱ ነው ሰልፉ መልካም ለመናገር አፉ ባይታደል ምናለ ዝም ቢል ይህን እስኪያይ ጠላት መቼም አላፍርም ስምሽን ጠርቼ እጽናናለሁ ሐዘኔን ባንቺ እረሳለሁ ስሜን አርቀሽ ነውሬን ሸፈንሽው እማምላክ ባንቺ መቼም አላፍርም ስምሽን ጠርቼ እጽናናለሁ ሐዘኔን ባንቺ እረሳለሁ ነውር አለብኝ ብዙ ስድር አንጀት የሚብት ልብ የሚያቆስል ስሜን ለውጠው ቢያንቋሽሹኝ በሐዘን በለቅሶ ድንግል ነግራኝ እንደ ሐና ሆኜ በቤተ መቅደስ ተመረረ ማዘን ለምን የማለቅስ ፍረጅልኝና ልመለስ በቤቴ ሐዘንን በደስታ ለምጄው እናቴ በግራም በቀኝም ጠላት ቢከበኝ አብዝቼ ጮኻለሁ እናቴ ስሚኝ ስድቤን አርቀሽ ነውሬን ሸፈንሽው ከማምላክ ባንቺ መቼም አላፍርም ስምሽን ጠርቼ እጽናናለሁ ሐዘኔን ባንቺ እረሳለሁ መከራ በዝቶ ግራ ገብቶኛል ድምፅሽን ልስማው ያረጋጋኛል የሰው ሕይወቱ ብርቱ ሰልፍ ነው ደስታና ሐዘን የማይለየው በእጃችን ወድቃ ሲሉኝ ጠላቶቼ አመለጥኳቸው ስምሽን ጠርቼ
ሰው የዘራውን ያንን ያጭዳል። ለመከራ ድንጋይ ራስ ይገባል። ፍጥነትን ለመተየብ የስመሽ ከመከራ ሁሉ ታወጪኛለሽ ስትምር አረገሽ መቼም አላለፍም ስምሽን ጠርቼ እጽናናለሁ ሐዘኔን ባንቺ እረሳለሁ በምርኮ ሳለሁ በሰው አገር ክፉ ነውብኝ ስኖር በስሬ ምልጃሽ ደርሶልኝ ተደስቻለሁ በታምራትሽ እገድላለሁ ቃልሽን ሰምቶ ጽንሱ ስክብር እንዳለች ኤልሳቤጥ ደብሬ ወደዱ የጌታዬ እናት እኔን አስበችኝ ታሪኬን ቀይራ የባረከችኝ የእመቤቴ ደሆን ማሪንቃመች ነገር ወጀሩ አይበሉ ናፈስብኛል ስላለሽ ለምለሽን ፈሽን እንባባኩራቲ መቼም አላፍርም ስምሽን ጠርቼ እጽናናለሁ ሐዘኔን ባንቺ እረሳዋለሁ ወይኖቶ አልፏል የቤቴ ማስቤት ድንግል ደሞች ነየኛው መቤት ስምሽ ሲጠራ በየቦታው ይሞላልና የጎደለው ግራ የገባው የቸገረው ድንግል ይጥራ እንዴት ረዳው ሳዝን ስተክዝ የምታስራዳኝ እንዳይፈለችን ሪትልቦና እናቴ በቤቴ ስጠራሽ ከመከራ ሁሉ ተረጅኛለሽ ስምሬን አረገሽ ምሬን ሸከሽ ለማንቀጥቃች መንጀማ ላብለኩ ስምሽን ጠርቼ እጽናናለሁ ሐዘኔን ባንቺ እረሳለሁ ስምሬን አረገሽ ምሬን ሸከሽ ባላንባቼ መቼም አላፍርም ስምሽን ጠርቼ እጽናናለሁ ሐዘኔን ባንቺ 7 ከቁጥር 5 ላይ ታሪኩን ታውቁታላችሁ። የደብረ ታቦር ቀን ነሐሴ 13 የሚተረክ የሚዘከር ታሪክ ነው። ዛሬ ግን የደብረ ታቦር በዓልን ላስታውሳችሁ አይደለም። ርዕሱን በተመለከተ ብቻ የያዝነውን ነጥብ በተመለከተ ብቻ እርሱም ስሙት የሚል ኃይለ ቃል አለ። ይህ ኃይለ ቃል የመጣው ከምድራውያን ሰዎች አይደለም። እርሱ የተባለው ኢየሱስ ክርስቶስ ነው። እርሱ የተባለው በአጭር ቁመት በጠባብ ደረት ተወስኖ እኛ ያየነው እኛ የዳሰስነው የድንግል ማርያም ልጅ የእግዚአብሔር ልጅ ነው። እርሱ የተባለው እርሱ እግዚአብሔር ነው። ሰው ሲሆን በአጭር ቁመት በጠባብ ደረት ሲወሰን እኛን ለማዳን በእኛ አይን ልክ ሲገለጥ ሰዎች እርሱን መስማት አቁመው ነበረ። አምላክነቱን ሽረው ነበረ። እንደ ነቢይ ቆጥረውት ነበረ። እርሱ ግን ነቢይ አይደለም። እርሱ ግን ሩቅ ብእሲ ተራ ሰው አይደለም፣ አምላክ ነው። ምንም እንኳን በሥጋ ከድንግል ማርያም ቢወለድም አምላክነቱ አልተሻረም። አሁንም አምላክ ነው፣ ወደፊትም አምላክ ነው። ዓለምንም አሳልፎ የሚኖረው አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ቤተ ክርስቲያን የምትሰማው እርሱ ነው።
ይሄ ኃይለ ቃል የተነገረው ወደ ረጅሙ ተራራ ከ12 ደቀ መዛሙርት 3ቱን ብቻ መርጦ ጴጥሮስን መርጦ ዮሐንስን መርጦ ያዕቆብን መርጦ ሌሎቹን ትቶ ወደ ረጅም ተራራ ይዟቸው ወጣ ይላል የማቴዎስ ወንጌል። ኢየሱስ ክርስቶስ እነማንን? 3ቱን የመረጣቸውን ደቀ መዛሙርት። እነዚህ ደቀ መዛሙርት ተመርጠው ወደ ደብረ ታቦር ተራራ ወይም ወደ ረጅሙ ተራራ ሲወጡ የመጀመሪያቸው ቢሆንም ብዙ ጊዜ ከሐዋርያቱ የሚመረጡት እነዚህ ናቸው። ታዲያ በዛ ተራራ ላይ ሆነው ሳለ ድንገት አንሰማውም ያሉት ኢየሱስ ክርስቶስ፣ አናደምጠውም ያሉት ኢየሱስ ክርስቶስ ተአምር ሲያደርግ እንኳን አምላክነቱን ማመን ያቃታቸውን ኢየሱስ ክርስቶስን ድንገት ብርሃነ መለኮቱን ገለጠላቸው። መልኩ ተቀየረባቸው። በዓይናቸው ማየት ያቃታቸው። ያን ጊዜ እርሱ ለካ ከእነርሱ ጋር ሲሆን እንደ ተራ ሰው የቆጠሩት ክርስቶስ ለካ አምላክ ነው፣ ለካ ፈጣሪ ነው፣ ለካ በእናታቸው ማኅፀን ሳሉ የሰራቸው ነው። ገና በስራቸው ላይ አሳ ሲያጠምዱ ሳሉ አሳ ማጥመድ አይደለም ሰው ታጠምዳላችሁ ብሎ የጠራቸው ለካ ሩቅ ብእሲ ተራ ሰው ወይም ነቢይ ወይም ሐዋርያ አይደለም። ሐዋርያትን የላከ የሐዋርያት አለቃ፣ ነቢያትን የላከ የነቢያት አለቃ። አለቃ ማለት ፍጡር ማለት አይደለም። ፈጣሪያቸው ለካ እርሱ ነው። ታዲያ ድንገት ብርሃነ መለኮቱን እግዚአብሔርነቱን በተራራ ላይ ሲገልጥ እነሱ ትክ ብለው አዩት። ለካ ሰው የመሰለ፣ ለካ ሩቅ ብእሲ የመሰለ፣ ለካ ተራ የሰፈራችን ሰው የመሰለ ለካ አምላክ ነው። ለካ ከሰማይ የመጣ ነው። የድንግል ማርያም ልጅ ብቻ አይደለም፣ ለካ የእግዚአብሔርም ልጅ ነው። ግን አንድ ነው። ይሄንን በሕሊናቸው እያሰላሰሉ ሳለ ሞቷል ያሉት ሙሴ፣ አይተውት የማያውቁት ሙሴ ከመቃብር መጣ። ተሰውሯል የተባለው አክዓብ ሊገለው ሲፈልግ የተሰወረው ሞትን ያልቀመሰው ኤልያስ ወደዛች ተራራ መጣ። እነ ጴጥሮስ በድንግዝግዝታ በሰመመን ውስጥ ሆነው ሙሴና ኤልያስ ከኢየሱስ ጋር ሲነጋገሩ አዩ፣ አደመጡ ይላል። ሙሴ እኮ ከሞተ 400 ዓመት አልፎ ወገኖች፣ ኤልያስ ከተሰወረ እኮ ከ400 ዓመት በላይ ሆኖታል። ለካ ኢየሱስ ክርስቶስ የሙታንም የሕያዋንም አምላክ፣ ለካ ኢየሱስ ክርስቶስ ለሙሴ ሲገለጽ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ሲል እኮ አብርሃም በሕይወት አልነበረም፣ ይስሐቅ በሕይወት አልነበረም፣ ያዕቆብ በሕይወት አልነበረም። ለካ የሙታን አምላክ ብቻ አይደለም፣ የሕያዋንም አምላክ፣ አሁን የማናያቸው፣ አሁን የማንጠራቸው፣ አሁን የማንዳስሳቸው የሞቱ አባቶቻችን ሁሉ አምላክ ማን ነው? ኢየሱስ ክርስቶስ። ለዚህ ነው ሙሴ የመጣው። መቃብሩን ፈቅዶ የወጣው ሙሴ ለዚህ ነው። ያን ጊዜ ሰማይ ተከፈተ። አንድ ድምፅ ከሰማይ መጣ። ያ ድምፅ ማን ነው? የማን ነው? የኢየሱስ ክርስቶስ አባት የአብ ድምፅ። ሰማይ ተከፈተ። እነርሱ ማርያምን ብቻ አይተው ኢየሱስን ንቀውት ነበር። እመቤታችንን አይተው የድሃ ልጅ ብለው ንቀውት ነበር። ነቢይ ብለው አቃለውት ነበር። አራሱ ምድራዊ እናት ብቻ ሳትሆን ሰማያዊ አባት እንኳን ማ ኢየሱስ ክርስቶስ። ሰማይ ተከፈተ። ወሎቱ ስምዕዎ፣ እርሱን ስሙት። ማንን? ኢየሱስን። ለምን? እርሱ ልጄ ነው፣ እኔ ነኝ የላኩት፣ ከድንግል እንዲወለድ የፈቀድኩት እኔ ነኝ። የለበሰው ሥጋ ንጹሕ ነው፣ ለእናንተ መሥዋዕት ሊሆን ነው። እርሱ መሥዋዕት ሊሆን ወደ ዓለም የመጣ ነው።
ተራ ሰው አይደለም። ከሙሴ ይለያል፣ ከኤልያስ ይለያል፣ ከጴጥሮስ ይለያል፣ ከያዕቆብ ይለያል፣ ከዮሐንስ ይለያል። እርሱን ስሙት አምላክ ነው ልጄ አላቸው። ወገኖች ቤተ ክርስቲያን ኢየሱስ ክርስቶስን ትሰማለች። አንዳንዶች ግን ምን ብለው ያስባሉ? ይህንን ቃል ሲሰሙ እግዚአብሔር እርሱን ስሙት ብሏል የሚለውን ሲሰሙ ሌሎቹን እንዳንሰማ የታዘዝን ይመስላቸዋል። ይሄ ሕገ ወጥ ትርጓሜ ነው። ጴጥሮስ ባለበት፣ ዮሐንስ ባለበት፣ ያዕቆብ ባለበት እርሱን ስሙት ማለት በምስክር ፊት እግዚአብሔር ቃሉን መናገሩ ነው። ጴጥሮስን አትስሙት ማለት አይደለም። ያዕቆብን አትስሙት ማለት አይደለም። ዮሐንስን አትስሙት ማለት አይደለም። እነዚህ ምስክሮች ናቸው። አንዳቸው በአንዳቸው ላይ ስለ ኢየሱስ ክርስቶስ አምላክነት ይመሰክራሉ። አለመስማት አይችሉም። እርሱ ኢየሱስ ክርስቶስ አምላክ ነው ብለው፣ እርሱ ኢየሱስ ክርስቶስ ፈራጅ ነው ብለው፣ እርሱ ኢየሱስ ክርስቶስ ጌታ ነው ብለው ለዓለም የሚመሰክሩት እኮ በደብረ ታቦር ላይ በዚህ በረጅም ተራራ ላይ ምስጢር ስለተገለጠላቸው ወገኖች፣ እነርሱን ሰምተን ነው ጌታ ኢየሱስ ክርስቶስ አምላክ መሆኑን ያወቅነው። ዛሬ ቆመን የምንሰብከው እነርሱ ስለጻፉልን። አንዳንዶች ግን እርሱን ስሙት ተብሏል፣ ሌሎቹን መስማት የለብንም ብለው ያስባሉ። እንደሱ አይተረጎም። ሙሴና ኤልያስ በዚያ ተገኝተዋል። አዎ፣ እነሱ ደግሞ ሙሴ ለምን ተገኘ? ኤልያስ ለምን ተገኘ? ለምን በኤልያስ ፊት፣ ለምን በሙሴ ፊት እግዚአብሔር ሰማይ ተከፍቶ እርሱን ስሙት ለምን አለ? ሙሴና ኤልያስ ውክልናቸው የነቢያትና የሕግን መጻሕፍት ወክለው ለምስክርነት ለመፈራረጃ ተጠርተው የመጡ ናቸው። አንድ ታሪክ ያስታውሱ። የሉቃስ ወንጌል ምዕራፍ 16 ቁጥር 19 ላይ አንድ ባለጸጋ ሰው ነበር ይላል። ታሪኩን አልተርከውም በረጅም። ያ ባለጸጋ ሰው ነዌ ይባላል። በሀብቱ ያልተጠቀመ ባለጸጋ። ባለጸጋ እኮ የሚባለው እግዚአብሔርን ያዘ፣ እመብርሃንን ያዘ ባለጸጋ፣ ቅዱሳኑን ያዘ። ለምን? ይህንን ቃል የሰማ ነው። በመጀመሪያ ባለጸጋ የሚለውን ቃል የሰማ ነው እመቤታችን ስትጠራበት ምን የተጸጋ ተብሏል። ጸጋ የሞላብሽ ማለት ሁሉ ጸጋ፣ የሀብት ጸጋ። ምን አይነት ሀብት? ሰማያዊ ሀብት። የዛሬ ዘመን ግን ባለጸጋ የሚባለው ገንዘቡ ተቆጥሮ ንብረቱ ተቆጥሮ ጸጋው ታይቶ አይደለም። ታምር ቢያደርግ እሱ ባለጸጋ ይባላል። ባለጸጋ የሚባለው ትሪሊየን ብር በቀን የሚቆጥር ነው። በወረቀት ትቶ በሶፍት ኮፒ ትራንስፈር የሚያደርግ ነው አይደል? ባለጸጋ ወረቀቱማ እኛ ሰፈር ውስጥ ላለ ነው። አሁን ባለጸጋ በአንድ ክሊክ በአንድ ታች ነው አይደል? ብዙ ብር የሚንቀሳቀስ እሱ ነው ባለጸጋ። እንደዛ አይነት ሰው ነበር ነዌ። ነዌ ማለት በግዕዝ ነዋይ ከሚለው ቃል የመጣ ነው። ባለጸጋ፣ ባለገንዘብ ማለት። ታዲያ ይህ ሰው ከሞተ በኋላ አንድ ነገር ጸጸት። በደጁ የነበረ አንድ ድሃ ነበረ፣ አልዓዛር የሚባል። ሳንቲም አልሰጠው፣ ተርቦ አላበላው፣ ተጠምቶ አላጠጣው። ማንን? አልዓዛር። መቼም ሞት ድሃውንም ባለጸጋውን ይወስዳል። ሁለቱም ሞተዋል። አልዓዛር በአብርሃም እቅፍ ነበር። በብሉይ ኪዳን ዘመን የሆነ ታሪክ ነው። ይህንን ታሪክ የነገረን ራሱ ኢየሱስ ክርስቶስ ነው። የተባለው ባለጸጋ አልዓዛርን ሲያይ አፍንጫውን ይዞ ነበር የሚያልፈው፣ ቁስሉ ይሸተኛል ብሎ በሲኦል ወደቀ። ያ የተጸየፈው ቁስል በላይ የሚሸት የአጋንንት ጠረን ያለበት ሲኦል ውስጥ ተወረወረ። አልዓዛር ሆይ ተቃጠልኩ አለ። አብርሃም ሆይ ነደድኩ አለ። አብርሃም ምን አለ? በእኔና በአንተ መካከል ትልቅ ገደል አለ። በምድር ስትኖር በጎ ብታደርግ ኖሮ
እንደ አልዓዛር በኔ ቀርቶን ነበር አለው ነዌ። ነዌ ምን ብሎ መለሰ? አውቃለሁ፣ አሁን ግን ተምሬያለሁ ከሞተ በኋላ። ነገር ግን 5 ወንድሞች አሉ ምድር እነዚህ ባለጸጋ ናቸው፣ ገንዘብ አላቸው። ገንዘባቸው ከዚህ ሲኦል አያተርፋቸው። ስለዚህ እነሱ እኔ በመጣሁበት መንገድ መጥተው ሲኦል ከሚገቡ አልዓዛርን ከሞት አስነስተኸው እስኪ ላከውና እነሱ እንኳ ይስጠቃቸው፣ እንደኔ እዚህ እንዳይመጡ ወደ አንተ እንዲመጡ ለ5 ወንድሞቼ አንድ መምህር ላክላቸው፣ አልዓዛርን ከሞት አስነስተህ ወደ ምድር ላክላቸው ብሎ አብርሃም ተማጸነው። ነዌ ለምን ይመስላችኋል? ይሄን ለካ ከሞት ብሎ ሀብቱን ያወረሰው 5 ወንድሞቹ አይደል? አንዳንድ ጊዜ የውርስ ሀብት እኮ ያልሰራንበት ሀብት እኮ ከባለቤቱ በላይ እጥፍ ኃጢአት ያሰራል። አሁን በየከተማው ራቁቱን የሚጨፍረው ወጣት እኮ ሰርቷል። ራቁቷን የምትጨፍረው ሴት እኮ ሰርቷል። ሰው በላሙ ብሩ ሲያመጣው እንዴት እንደሚያመጣው ስለሚያውቅ አይጨፍርበትም። እንዴት እንደሚያመጣው ስለሚያውቅ አይደነስበትም። ግን ያልደከምንበት ብር እንዴት ኃጢአት እንደሚያሰራ እንዴት ወደ ሞት እንደሚወስድ ይሄንን ነው ያውቋል። ምን ዋጋ አለው ከሞተ በኋላ ነው። ለአብርሃም ነገር አብርሃም ምን አለ? አይ ሙሴና ነቢያት አሉላቸው፣ እነርሱን ይስሙ። አልዓዛርን አልከው። ማንና ማን አሉላቸው? ሙሴና ነቢያት። ሙሴ በአካል ኖሮ አይደለም ያን ጊዜ በምድር ላይ የሙሴ መጻሕፍት ማለት ነው። ነቢያት በአካል ኖሮ አይደለም በወቅቱ የነቢያት መጻሕፍት ማለት ነው። እነሱ ምስክሮች ናቸው። እነሱን ያንብቡና 5 ወንድሞች መዳን ይችላሉ። እግዚአብሔርን ማወቅ ይችላሉ። በገንዘባቸው ጽድቅ መስራት ይችላሉ። ሙሴና ነቢያት አሉላቸው ወገኖች። ለዚህ ነው ሙሴ ከመቃብሩ የመጣው፣ ነቢያት ወክሎ ኤልያስ ደብረ ታቦር ላይ የመጣው ለምስክርነት ነው። ጴጥሮስ፣ ዮሐንስ፣ ያዕቆብ እንደ ሰው ምስክር ሲቆጠሩ ሙሴና ኤልያስ ደግሞ የሰነድ ምስክሮች ናቸው። ለማ ኢየሱስ ክርስቶስ አምላክ መሆኑን የሚመሰክሩ ምን ብለው? አምላክ ነው ብለው። ምን ብለው? ፈራጅ ነው ብለው የሚመሰክሩ ሰነዶቻቸው ናቸው። በእነዚህ ምስክሮች ፊት እግዚአብሔር ምን አለ? ልጄን ስሙት፣ ኢየሱስ ክርስቶስን ስሙት፣ ወልድን ስሙት። ወገኖች እውነት ኢየሱስ ክርስቶስ ራሱ ሲያስተምር ሁሉን ጊዜ ጆሮ ያለው ይስማ ይላል። ምን ያለው ይስማ? ጆሮ ያለው ይስማ። ጆሮ እኮ ፈጥሮልናል። ጆሮ እኮ አለ። አንድነቱ ማለት ነው። የእኛ ሰው እኮ አይሰማም። የእግዚአብሔርን ቃል ከምትነግረው ተረት ብትነግረው ይሰማል። ፊልም ብታሳየው ይሰማል። ዛሬ ደግሞ ዘመኑ ሶሻል ሚዲያ ቲክቶክ ነው፣ ፌስቡክ ነው፣ ኢንስታግራም ነው፣ ዩቱብ ነው። እዛ ላይ ተጠቅሞ ነው ቤተክርስቲያን እንኳን አንተ ዞር ስትል የሚያየው ኃጢአቱን ነው። አንተ ስትመጣ የውሸቱን ለከበር ተሽባ ምን ይከፍታል? መዝሙር። በፊት እኮ የሚያዳምጠው ሌላ መዝሙር አለ። ሌላ ሲያዳምጥ ቆይቶ እናቱ ልቅ ስትል ልጁ ምን ይከፍታል? መዝሙር። እናት ልጅ መንፈሳዊ ሆኖ አምላክ አሰብኩናች ምናስታቃላቸው የቤታቸው ጅማር የተቸገርንበት ነው። እንኳን ሕፃናቱ ትልልቆቹ መች እንደተፋታሷና ባልና ሚስቶች ፊታቸውን ጀርባ ለጀርባ ሰጥተው ፌስቡክ ሳይሆኑ ልጆች እንግዲህ ልጁ ዳውንሎድ አይሆን አይደል? ልጁ ምን አይፖስትም ይፖስታል። የብዙ ሰው ትዳር ፈርሷል። የብዙ ሰው ኑሮ ፈርሷል። ወገኖቼ እግዚአብሔር የሚናገረው በልጁ በኩል ነው። እግዚአብሔር የሚናገረው በቤተ ክርስቲያን በኩል ነው። ቁጭ ብለህ መዝሙር ስትሰማ ብትል በቲክቶክ ምንም አታመጣም፣ ብታስቀድስ ምንም አታመጣም። መጥተህ በአካል
ፊዚካሊ መጥተ እንደዚህ ቆመ፣ ቤተክርስቲያን ቆመ፣ ዕጣኑ እየሸተተ እየዳበስክ ፊትን እያሸነገርክ እንዲህ ነው ማስቀደስ፣ እንዲህ ነው መዘመር እንጂ ይሄ የሳይበሩ ዓለም እሱን እንድንሰማ መጽሐፍ አልፈቀደ። ማን እንድንሰማ ነው የተፈቀደልን? ኢየሱስ ክርስቶስ። ወገኖች ልጆቻችሁን ጠብቁ። በየሶሻል ሚዲያው ሄደው ቤተሰቦቻችሁን ጠብቁ። የሚሰሙት ብዙ ነገር ነው። ኢየሱስ ክርስቶስን እንዲሰሙ እሁድ ስትመጡ፣ ስታስቀድሱ፣ ቤተክርስቲያን ስትመጡ ልጆቻችሁን ይዛችሁ በዛ ሰዓት ቢያንስ ታድኗቸዋላችሁ። እኛ ቤተክርስቲያን እንመጣለን። ድሮ ሕፃን ልጅ ግፋቢን ከሰፈሩ ሮጦ ሄደው ወንዝ አለማግኘት ማለት ነው። አሁን ወንዙ እጁ ላይ ነው፣ ይጠፋል። ስለዚህ እግዚአብሔርን እንድንሰማ ኢየሱስ ክርስቶስን እንድንሰማ ድምፁን እንድንለይ ከዚህ ዓለም ግርግር ወጥተን ወደ ቅዱሳኑ ሰፈር ወደ ቅዱሳኑ መንደር እንድንመጣ ቤተ ክርስቲያን ስንመጣ እግዚአብሔርን ልንሰማ ስንመጣ ቤተሰቦቻችንን፣ ልጆቻችንን፣ ሰራተኞቻችንን ይዘን ከመጣ ከዚህ ዓለም ድምፅ እናድናቸዋለን። የማንን ድምፅ እንዲሰሙ እናደርጋቸዋለን? የእግዚአብሔርን ድምፅ፣ የኢየሱስ ክርስቶስን ድምፅ። አሁን እስኪ ራሳችንን እንመርምር። ስንት ጆሮ አለ? ስንት ጆሮ ነው ያለው? ስንት አፍ አለ? አንድ። ግን እኛ የምንጠቀመው በየትኛው? በጣም የምንጠቀመው በማውራት ማለት ግን ብንጠቀም የተፈቀደው በጣም በየትኛው? ሁለት አፍ አልተፈቀደልንም፣ አልተሰጠንም። ተሰጠን። ተፈጥሮ ራሱ አንድ አፍ ነው የሰጠን አይደለም? ሁለት ጆሮ ነው የሰጠን። መቼ እናዳምጣለን? ታቦት ዓለም ውስጥ ገብተናል። ጠዋት ልናስቀድስ መተን እንኳን እናዳምጥ። ሰንበቴ ቤት ያሉ አባቶች እኮ አያዳምጡ። መድፍ ቢተኮስ አያዳምጡ። እየተናገሩ ሁለት ኩባያ ሲለጉ ደግሞ ቀቅላና ድብልቅልቅ ነው። ሁለት ጆሮ ከተሰጠን፣ አንድ አፍ ከተሰጠን ትንሽ እንድናወራ ብዙ እንድንሰማ ነው። ማንን ነው ብዙ መስማት ያለብን? እግዚአብሔር። በጆሮአችን እንድንጠቀም ነው። ሎቱ ስምዕዎ ወሎቱ ስምዕዎ፣ እርሱን ስሙት ማለት ኢየሱስ ክርስቶስ። ቤተ ክርስቲያን የታነጸችው እኔንና እናንተን የምታገለግለው ቤተ ክርስቲያን ማንን ሰምታ ነው የምትኖረው? ኢየሱስ ክርስቶስ። ወገኖች ኤልያስ በደብረ ታቦር የመጣው ኤልያስ አንድ የሚያስተምረን የሕይወት ልምድ አለ። ኤልያስ ለምን ተመረጠ? ከነቢያት ለምን ኢሳያስ አልመጣም? ለምን ኤርምያስ አልመጣም? እግዚአብሔርን መስማት ማስተማር የሚችል ልምድ ያለው ኤልያስ። አንደኛ ነገሥት ምዕራፍ 17ን እስኪ እናንብበው። የነቢዩ ኤልያስን ታሪክ ይነግረናል። እርሱ በነበረበት ዘመን አክዓብ የተባለ ንጉሥ ነበረ። ኤልዛቤል የተባለች ንግሥት ነበረች። ኤልያስ ብቻዬን ቀረዋል። የኤልያስ ወዳጆች፣ የኤልያስ ጓደኞች ብዙ ነቢያት ነበሩ። ኤልዛቤል ፈጀቻቸው። እግዚአብሔርን ሲያመልኩ፣ ለእግዚአብሔር ሲሰግዱ፣ እግዚአብሔርን የሚያመልኩበትን ቦታ፣ ለእግዚአብሔር የሚሰግዱበት ቦታ ኤልዛቤል አቃጠለችባቸው፣ አፈረሰችባቸው። ኤልያስ እንደ ወዳጆቼ ከምሞት በእሳትም ከምቃጠል ልጥፋ ብሎ ቆመ። መስበኩን አቆመ፣ ማገልገሉን አቆመ። እግዚአብሔርን ስም ሲጠራ የሚያቃጥለው እሳት መጣበት፣ የሚያቃጥለው ሰይፍ መጣበት። ምን ነው እኔ ብቻ ነኝ እንደ ሰባኪ? እኔ ብቻ ነኝ ወይ ነቢይ? እኔ ብቻ ነኝ ወይ አለንጋይ? ብሎ ኤልያስ ወደ ረጅም መንገድ ጉዞውን ቀጠለ። ሲደክመው አንድ ክትክታ ሰብከኛ ኤልያስ አልሰብክም ብሎ አላስተምርም ብሎ ኤልዛቤል ካልሞተች አላስተምርም ብሎ በሰይፍ ወዳጆችን የገደለች ኤልዛቤል፣ ነቢያትን የገደለች ኤልዛቤል እሷ ካልጠፋች አልሰብክም ብሎ አፉን ለጉሞ ኤልያስ ኮበለለ። ሲርበው ተኛ።
ኤልያስ ወገኖች፣ ይርበናል። ስንኮበልል ይርበናል። ስንሰደድ ይርበናል። ስንሸፍት ይርበናል። ከእግዚአብሔር ቤት ስንርቅ ይርበናል። ኤልያስ ኮበለለ። ታዲያ ተኝቶ ሳለ ረሃቡን የተገነዘበው መልአክ ተገለጠ። የእግዚአብሔር መልአክ ተገልጦ ኤልያስን ቀሰቀሰ። ኤልያስ ሆይ ተነሳ። ወገቡን ጎኑን ጎደጎደው። ኤልያስ ተነሳ። ማን መጥቶ ነው የቀሰቀሰው? የእግዚአብሔር መልአክ። ከዛስ ኤልያስ ሆይ ብላ አለ። አያችሁ፣ ኤልያስ ከእንቅልፉ ተነስቶ ሰማይ ቤት የበሰለ ምግብ መልአክ ያመጣው ምግብ በላ። በከተማ ሆኖ እኮ ምግብ አላገኘም ነበር። ከተማ ለከተማ ሲዞር እኮ የሚያበላው አላገኘም ነበር። ብቻውን ሲሆን ብቸኝነት ሲሰማው ግን የእግዚአብሔር መልአክ ያገለገለው መልአክ ያገለገለው እግዚአብሔር አልረሳውምና መልአኩን ላከለት። ኤልያስን ቀስቅሶ ኤልያስ ወይ ሩቅ ነው የምትጓዘው ብላ እያለ መልአኩ አበላው፣ አጎረሰው፣ አጠጣው። ክብር ምስጋና ለመድኃኔዓለም ይሁን። ወገኖች የምንበላው ብናጣ የምንጠጣው ብናጣ የሚያጎርሰን መልአክ አለ፣ የሚያበላን መልአክ አለ። እቤታችን መጥቶ የሚባርክ ማዕዳችንን የሚባርክ መልአክ አለ። ሌማታችንን የሚባርክ መልአክ አለ። እንዴት አናውቅም? የእግዚአብሔር ሥራ። ኤልያስን አበላው። ከዛ በኋላ መንገድህ ሩቅ ነው በደንብ ብላ። ለዚህ ነው አበው ይህን ሲተረጉሙት እኛ ሳንበቃ እኛ ሳንነቃ ንጽሕና ሳይኖረን ንስሐ ሳንገባ መተን ሥጋው ደሙ እንቀበል ቢባል አይቻልም። እኛ የተቀበልነውን ሥጋውና ደሙ ስላልበቃን ስላልነቃን ከእኛ አንደበት ከእኛ ሆድ ወስዶ መልአከ እግዚአብሔር በረሃ ለወደቁ መናንያን ይሰጣቸዋል። ለማን ይሰጣቸዋል? በረሃ ወደቁ። ይህንን በመጽሐፍ ተጽፎ አይታል። ኤልያስን የመገበ ኤልያስን ያበላ ኤልያስን ያጠጣ የእግዚአብሔር መልአክ ነው። መንገድ ሩቅ ነው ብሎት ይሄን ከበላ በኋላ ይሄንን ከጠጣ በኋላ አሁን አንድ ታምር ሊገለጽ ነው። ምን አይነት ታምር? ዝምታ። ኤልያስ በክትክታ ዛፍ ስር ተኝቶ ነበረ። ልክ እንደተኛ መሬትን የሚያንቀጠቅጥ ንፋስ ተነሳ። ንፋስ፣ አውሎ ንፋስ ተነሳ። ኤልያስ በዝምታ አደመጠ። በዛ ንፋስ ውስጥ እግዚአብሔር ይናገራል ብሎ ጠብቆ ነበረ። እዛ ንፋስ ውስጥ ግን እግዚአብሔር የለም። ንፋሱ አለፈ። ኤልያስ እዛው እንደተኛ። ቀጥሎ እሳት ተነሳ። ወገኖች እሳት። ኤልያስ የተኛበት አካባቢ ከተማው ነደደ። እግዚአብሔር ምን ሊነግረኝ ፈልጎ ነው ይህንን እሳት ያስነሳው አለ። ነገር ግን እሳት ውስጥም እግዚአብሔር የለም። ከዛ በኋላ ዝም አለ። ኤልያስ ብቻ የሚያውቀው የቀጠነ ድምፅ መጣ በዝምታ ውስጥ። ያ እግዚአብሔር ነበር። ወገኖች እኛ ተኝተን አንዳንድ ጊዜ ስንተኛ፣ አንዳንድ ጊዜ ስራ ያጣን ሲመስለን፣ አንዳንድ ጊዜ ቤታችን ስንውል፣ አንዳንድ ጊዜ ከሰፈራችን ሳንወጣ እዛው ደብቶን ስንውል እኮ ሌላ ቦታ የሚቃጠል ነገር አለ። ሌላ ቦታ ብዙ ንፋስ ተነስቷል። አንዳንድ ጊዜ መተኛታችንን አንንቀፈው። አንዳንድ ጊዜ አልፈጠንኩም፣ በዚህ ዓመት ምንም አልሰራው፣ አምና ደሃ ነበሩ አሁንም ደሃ ነኝ የሚሉ እኮ ነጋዴዎች አሉ። አምና ትምህርት እዚህ ነበር አሁንም አልበራልኝም፣ አሁንም አልጎበስኩም፣ እዛው ላይ ተኝቻለሁ ይላሉ። ዓለም ብዙ ጮት ያሰማል። እኛ ያረፈድን ይመስለናል፣ ግን አላረፈድንም። እግዚአብሔር ግን ሲነካል እንዴት ፈጣን እንደምንሆን እርሱ ያውቃል። ክብር ምስጋና ለመድኃኔዓለም ይሁን። ኤልያስ ተኝቶ ብዙ አውሎ ንፋስ ነበር፣ ብዙ እሳት ነበር። ኤልያስ ተኝቶ፣ ወገኖቼ እኛ ተኝተን እኛ እንቀላፍተን
እግዚአብሔር ብዙ ነገር ያሳልፈናል። እንደው እንቅልፍን የኃጢአት ውጤት ያደረግነው እንደሆነ ትንሽ ፈረንጅ ምን ይላል ናፕ የሚለው ነገር አለ አይደል? ናፕ የሚለው ነገር እሱ ነው እንቅልፍ። ይሄ ብቻ እንደው ማታ ተኝታችሁ ጧት ማትነሱት አይደለም እንቅልፍ ነው። የኢትዮጵያ አየር አልስማማ ብሎት አንዳንድ ሰው ሳንኮራፋ አይታል ከሌላ ሀገር አየር የሚስብ ነው የሚመስለው። ጀነሬተር የተነሳ ነው የሚመስለው። አንዳንድ ሰው ሳንኮራፋ አይታችሁ ትጋሩ ነው የሚተኛው። እሱን እንቅልፍ አይደለም ብላችሁ እረፍት የሚሰጥ እንቅልፍ፣ እግዚአብሔር የሚገለጥበት እንቅልፍ። አዳም ከተኛ በኋላ ከጎኑ ማን ተፈጠረች? ሔዋን። እሱን እንቅልፍ ነው የምላችሁ። አዲስ ነገር የሚያሳይ በእግዚአብሔር እጅ ላይ የማረፍ እንቅልፍ። ኤልያስ በእግዚአብሔር እጅ ላይ ነበረ። ከአክዓብ ሸሽቶ ከኤልዛቤል ሸሽቶ ኤልያስ በእግዚአብሔር እቅፍ ላይ ነበረ። በእግዚአብሔር እቅፍ ላይ ስለነበር የእግዚአብሔርን ድምፅ ሰማ። ኤልያስ ኤልያስ አለው እግዚአብሔር። ኤልያስም አቤት፣ ምን ሆነ ነው እዚህ የመጣው? ብቻዬን ቀረው። ኤልዛቤል አሳደደችኝ፣ ጓደኞችን በሰይፍ በላቻቸው፣ እኔም ልሞት ነው። እኔም ብቻዬን የእግዚአብሔር ተቆርቋሪ ያደረገኝ ማን ነኝ ብዬ ሸሽቼ መጣሁ። ሕዝቡ ሁሉ ለጣዖት ሰግዷል። እኔ ምን አንገበገበኝ? አንተ ፍትህ ታውቃለህ፣ አንተ ፍርድ ታውቃለህ፣ የምትነግረኝን እሰማለሁ። ወገኖች ያን ጊዜ ለኤልያስ እግዚአብሔር እንዲህ አለ፣ አንተ ብቻህን አይደለም ለአክዓብና ለኤልዛቤል ጣዖት ያልተንበረከኩ ያልሳሙ፣ ምን ያላሉ? ያልተንበረከኩ ያልሳሙ እነሱን 7000 ሰዎች አትርፌአለሁ። የአንተ ወዳጆች ናቸው። የተንበረከኩትን የሳሙትን ግን አጠፋቸዋለሁ። ምን ማለት ነው ወገኖች? ሲቸግረን እኮ ጠንቋይ ቤት እንሄዳለን አይደል? እንደው ገንዘብ ለማግኘት ሀብት ለማግኘት አይጣልባችሁ። ጠንቋይ ስራችሁ ይሄ ሳር ጎዘጎዘው ብቻ አይደለም። አሁን ዘመናዊ ጠንቋይም አለ እኮ በየሰፈሩ። ምን አይነት የሀብት ምስጢር ሀብታም እናደርጋለን እያሉ የሚያወሩ ሰዎች አሉ። አላጋጠማችሁም? እንዴት በአጭር ጊዜ ሀብታም መሆን ይቻላል ብሎ የሚያሰለጥን ሰው አላጋጠማችሁም? እናንተ ልትሰለጥኑ ሄዳችሁ እንኳን እሱ ሀብታም ነው ጫማው ተቀዷል እኮ ብታዩት። እሱ ጫማው የተቀደደ ሰውዬ ነው የሚን ሀብታም ነው። እንዴት ነው እንደዚህ ማናስበው? በንግግር ሀብታም መሆን አይቻልም። ይሄ ዘመናዊ ጠንቋይ። ታዲያ በኤልያስ ዘመን ጠንቋይ ቤት የሄዱ የኤልዛቤል ጣዖታት ጋር ሄዱ ብዙ ናቸው። እናገኛለን ብለው ግን በልባቸው ያላመኑበትም አለ። እንደው ለጊዜው አልፈልናል ብለው እኮ የሚሄዱ አሉ። አሁን እኛ ቤተክርስቲያን ማየታችሁ አንዳንድ እናቶች ትልቅ ከሆኑ በኋላ ሃይማኖታቸውን ይቀይራሉ። ወዶ አይደለም ወይም በሽታ ይኖርባቸዋል ትፈወሳላችሁ ተብለው ነው፣ ወይም ጌታን አይን በአይን እናሳያቸዋለን ብለዋቸው እንደው ጌታን ወደው እመቤታችንን ብትሆን በአካል ገልጸን እናሳያለን ብለዋቸው ይሆናል። አንፈርድባቸው። ሳያምኑ የሚሄዱ ተአምር አይተን እንመለሳለን የሚሉ ብዙዎች ናቸው። እግዚአብሔር ምን አለ? ጠንቋይ ቤትን ብትሄድ ሟርተኛም ጋር ብትሄድ ካልተንበረከክ ካልሳምክለት እግዚአብሔር ያድናል፣ ይጠራል፣ ልጁ ነህ፣ ይፈውሳል፣ ቅዱስ ያደርጋል። ለኤልያስ ያለው ይህንን ነው። ያልተንበረከኩ ለጣዖት ያልሳሙትን 7000 ሰዎች አስቀርቼልሃለሁ፣ ተመለስ ወደ መጣህበት አለው። ክብር ምስጋና ለመድኃኒዓለም። እግዚአብሔር ወድቀን ይፈልገናል። የልባችንን መሻት ያውቀዋል። ታዲያ ኤልያስ ይህንን የምስራች የሰማው በእሳት ውስጥም በአውሎ ነፋስ ውስጥም አይደለም፣ በቀጭን ድምፅ እግዚአብሔር ተናገረው። ወገኖች ሁላችንም የራሳችን ልምድ አለ። እግዚአብሔር እንዴት እንደሚያናግረን እናውቃለን። አንድ የገጠር ሰው እንደዚህ ሰለጠነች ከተማ አዲስ አበባ ውስጥ ይመጣል። እንደ አዲስ አበባ ያለች ከተማ ውስጥ የታክሲውን ጩኸት፣ የታክሲ የመኪና ክላክስ ጩኸት፣
የተለያየ ጩኸት የፋብሪካ ጩኸት አለ ከተማ ውስጥ አለ። የከተማ ሰው ገበሬውን ሲያስጎበኘው ከገጠር የመጣው ገበሬ ግን የሚሰማው የታክሲ ድምፅ አይደለም፣ የሚሰማው የመኪና ክላክስ አይደለም፣ የሚሰማው የሰው ድምፅ አይደለም። እሱ የለመደውን ድምፅ ነው የሚሰማው። ታዲያ እያስጎበኘው ከተማውን እያስጎበኘው እያለ አንዱ ከተሜ ገበሬውን ሲያስጎበኘው የሚሰማ ድምፅ አለ። ታክሲውን ታየዋለህ፣ መኪናውን ታየዋለህ። አዎ ምን ይሰማሃል? እኔ የሚሰማኝ የትንኝ ድምፅ ነው። እንዴ መኪናው ነው ትንኝ አይደለ? እኔ የሚሰማኝ የትንኝ ድምፅ ነው። ከተማው አስጎብኘው ተጨነቀ። የሁሉ ታክሲ እየሄደ የሁሉ ፋብሪካ እየጮኸ የሁሉ ክላክስ እያንባረቀ አንተ እንዴት ነው የትንኝ ድምፅ የሚሰማ ስለው ያ ገበሬ እንደው አጠገቡ ካለው አንዲት ችግኝ ላይ እንደው ቀንበጧን ፍልቅቅ ሲያደርጋት እውነትም ትንኝ ያለች እዛው እሱ ለመዳችን ድምፅ ይሄ ክላክሱ ይሄ ፋብሪካው ይሄ ብሎ አይሰማውም። እሱ ያችን ድምፅ ነው የሰማው። አይታችሁ ከሆነ እንደው ማታ ይላል ጆሮአችን የለመደው ድምፅ አለ። ጆሮአችን ላይ የምትጮህ ትመስል ትንኝ የለችም። እንደው ማታ ማታ ጸጥ ሲል አንድ የምትጮህ ትንኝ አለች። ብዙ ሰው ያዳምጥ እስኪ ዛሬ አዳምጥ። ጸጥ ሲል ረጭ ሲል የምትጮህ ትንኝ አለች። እግዚአብሔር ፈጠረ ሰማይ ወምድረ ዘእንበለ ትንኝ ይላል። እግዚአብሔር ሰማይና ምድርን ሲፈጥር ያችንን ትንኝ ጨምሮ ፈጥሯታል። አይተን እኮ መቁጠር አንችልም። እግዚአብሔር ግን አልረሳትም። ድምጿንም ለማስተማሪያነት አውሎታል። ይኸው ለገበሬው ማስተማሪያነት። ወገኖች እችን ድምፅ የለየው ማን? ገበሬው ላይ ከተሜው ያስጎበኘው እሱ የታክሲ ድምፅ አይደለም። እሱ የዘመናዊነቱ ድምፅ አይደለም። የማረከው ያችን ትንኝ የፈጠረ እግዚአብሔር እሱንም እንደማይጠላው ወገኖች የምናውቀው እግዚአብሔር የድንግል ማርያም ልጅ ኢየሱስ ክርስቶስ አዎ አይጥለንም። ከእኛ የሚጠበቀው ምንድን ነው? ድምፁን መስማት። ከኤልያስ ታሪክ የምንማረው ይህንን ነው። ኤልያስ ረጅሙ ተራራ ላይ ደብረ ታቦር ተራራ ላይ የተጠራው ድምፅን የመስማት ልምድ ስላለው ነው። እግዚአብሔር ሲናገረው ኤልያስ ሰምቷል። ልምድ ስላለው ለምስክርነት ተጠርቷል። ኢየሱስ ክርስቶስ ሲያስተምር ምን አለ? በጎቼ ድምፄን ይሰማሉ ብሏል አይደለም? በጎቼ ድምፄን ይሰማሉ። የእኛ ሀገር በግ የእስራኤል በጎች እስራኤል ሀገር ያሉ በጎች የእረኛቸውን ድምፅ ያውቃሉ። ስለዚህ እኔ የበጎች እረኛ ነኝ አለ። በጎች የተባልን እኛ ነን። የማንን ድምፅ እንለያለን? የኢየሱስ ክርስቶስን ድምፅ እንለያለን። ምን ያለንን? እነሆ እናትህ ብሎ ድንግል ማርያምን የሰጠንን ኢየሱስ ክርስቶስን ድምፁን እንለያለን። ማንን እንለያለን? ጻድቃን፣ ሰማዕታት፣ ቅዱሳን መላእክት ያማልዳሉ ብሎ የነገረንን የኢየሱስ ክርስቶስን ድምፅ እንሰማለን፣ እንለያለን። ለምን? እውነተኛ በጎቹ እኛ ነን። ወገኖች ኤልያስን ነገርኳቸው። ሙሴም ረጅሙ ተራራ ላይ የመጣው ለምን መሰላችሁ? ኤልያስ የእግዚአብሔርን ድምፅ የሰማበት ተራራ ኮሬብ ይባላል። ሙሴም የእግዚአብሔርን ድምፅ የሰማበት ተራራ ኮሬብ ይባላል። ሙሴና ኤልያስ ኮሬብ ላይ አስቀድመው የእግዚአብሔርን ድምፅ ሰምተዋል። ሙሴም በኮሬብ ተራራ አንዲት ሳትቃጠል አንዲት ችግኝ አንዲት ቋጥኝ እሳት ቢለበልባትም ያልተቃጠለች ቋጥኝን አይቷል። ወይንም ነበልባልን አይቷል። ሐመልማልን አይቷል። ነበልባሉ ሳያቃጥላት አንድ ለምለም ቅጠልን አይቷል። ሙሴ እግዚአብሔር ሊገለጥለት ሲል ያሳየው ተአምር። ሙሴን ግን በመጀመሪያ የጠራው የእግዚአብሔርን ድምፅ ያሰማው የጠራው ቅዱስ ሚካኤል፣ የእግዚአብሔር መልአክ ቅዱስ ሚካኤል ሙሴን ጠራው። ሙሴ ወደዛች እሳት ወደ ነደደባት ቁጥቋጦ ተጠጋ።
የእግዚአብሔር መልአክ ሙሴን ጫማህን ከእግር አውልቅ። ሙሴ ያረገው ጫማ የጥንቆላ ጫማ ነበር። ሙሴ ያረገው ጫማ የሟርት ጫማ ነበር። ወደ ኮሬብ ተራራ ሲጠጋ፣ ወደ ቁጥቋጦ ሲጠጋ ቅዱስ ሚካኤል ጫማህን አውልቅ። ወገኖች ለካ ሟርተኞች፣ ለካ ጠንቋዮች፣ ለካ መተተኞች ጫማ አላቸው። የሚጠለቁሉበት ጫማ አላቸው። ሙሴ ንስሐ ገብቶ እንጂ በመጀመሪያ ጠንቋይ ነበር፣ በመጀመሪያ ሟርተኛ ነበር። አሁን ግን ቅዱስ ነው። አሁን ግን ነቢይ ነው። አሁን ግን የእግዚአብሔር ወዳጅ ነው። አሁን ግን እግዚአብሔርን ፊት ለፊት የሚያነጋግር የእግዚአብሔርን ድምፅ የለየ ሙሴ ነው። ጠንቋዩ ሙሴ ቅዱስ ያደረገ እግዚአብሔር ክብር ምስጋና ይገባል። እኛ በውድቀታችን እንዳንቀር፣ በሟርታችን እንዳንቀር፣ በድቀታችን እንዳንቀር፣ በጥንቆላችን እንዳንቀር የሙሴ ታሪክ ተጻፈልን። ቅዱስ ሚካኤል ጫማህን አውልቅ አለው። አወለቀ። ከዛ በኋላ ቁጥቋጦ ውስጥ እግዚአብሔር ተገለጠለት። ማጠርቶት መልአኩ ጠርቶት። አያችሁ፣ ዛሬ ቅዱስ ገብርኤል ጠራን፣ ዛሬ ቅዱስ ሚካኤል ጠራን፣ ዛሬ ተክልዬ ጠሩን፣ ዛሬ አቡዬ ጠሩን፣ ዛሬ ቅዱሳን ጠሩን። ማንን ነው የሚያስተዋውቁን? እግዚአብሔር። ምን ስንሆን? ሟርታችንን ስንተው፣ ጥንቆላችንን ስንተው፣ መተታችንን ስንተው፣ ሰው መጥለፋችንን ስናቆም፣ ክሳችንን ስናቆም፣ በደላችንን ስናቆም መላእክት ከእግዚአብሔር ጋር ያስተዋውቁናል። ሙሴ የሰማው የሚካኤልን ድምፅ፣ ሙሴ የሰማው የእግዚአብሔርን ድምፅ፣ ሙሴ የሚካኤልን ድምፅ ከእግዚአብሔር ድምፅ ለይቶ ያውቃል። ኢየሱስ ክርስቶስን ሚካኤል አይልም ሙሴ። ሙሴ ኢየሱስ ክርስቶስን እግዚአብሔር መሆኑን ያወቀው ገና ክርስቶስ በሥጋ ሳይገለጥ ፊትህን አሳየኝ ብሎታል። ያ ይፈጸም ዘንድ ድምፁን ያሰማው ዛሬ በረጅሙ ተራራ በኮሬብ ተራራ የተገለጠለት፣ በረድኤት የተገለጠለት እግዚአብሔር ወልድ ለሙሴ በረጅሙ ተራራ በሥጋው የተገለጠለት፣ በመለኮቱ ተገለጠለት። ወገኖቼ ሙሴ ለምስክርነት ነው የመጣው። ለማን ሊመሰክር? ኢየሱስ ክርስቶስ አምላክ ነው ሊል፣ ፈጣሪ ነው ሊል። እነ ጴጥሮስ፣ እነ ዮሐንስ፣ እነ ያዕቆብ ከዚህ በኋላ የክርስቶስን አምላክነት እንዲሰብኩ፣ እንዲያስተምሩ፣ እንዲያውጁ፣ የሰማዩን ድምፅ እንዲሰሙ ሙሴና ኤልያስ ምስክር ሆነው። ስለዚህ ሁላችን ዛሬ በረጅሙ ተራራ፣ ዛሬ በቤተ ክርስቲያን የደብረ ታቦር ምሳሌ በሆነችው ቅድስት ቤተ ክርስቲያን አለ። ሁላችን ዛሬ ጴጥሮስ የሚወክለው ነገር አለ። ጴጥሮስ የተገኘው በረጅሙ ተራራ ላይ ከ12 ሐዋርያት ተመርጦ ረጅሙ ተራራ ላይ የእግዚአብሔርን መለኮት፣ የወልድን መለኮት ለማየት የበቃው ጴጥሮስ የእምነቱ ጽናትና ምስክርነት ታይቶ ምን ብሎ መስክሮ ኢየሱስ ክርስቶስን የእግዚአብሔር ልጅ ነው ብሎ በሥጋ ሲገለጥ ያየው ክርስቶስን አነሰ አለማለቱ፣ ሩቅ መሲህ አይደለም አለማለቱ ጴጥሮስ አለ ተብሎ ሥጋና ደም አልገለጸልህም የአባቴ መንፈስ ነው የገለጸልህ ተብሎ ሊቅ የተባለው የእምነት ምስክርነትን የመሰከረው ጴጥሮስ እምነታችንን ወክሎ ከክርስቶስ ፊት ቆሞ የእግዚአብሔርን ድምፅ ሰማ። ምን የሚል ድምፅ? እርሱን ስሙ። ማንን? ኢየሱስ ክርስቶስ። ዮሐንስ የሚወክለው ዮሐንስ ፍቁረ እግዚእ ነው የሚባለው። ፍቅርን ወክለው እግዚአብሔርን መውደድ ማለት ምን ማለት ነው? እግዚአብሔር ለሚወዳቸው ሰው ምን ይሸልማል? ዮሐንስ ፍቁረ እግዚእ የጌታ ወዳጅ የተባለ ሞትን አልቀመሰም እስካሁን። ወገኖች ረጅሙ ተራራ ላይ በምስጢር የተቀረው ወንጌላዊ ዮሐንስ እስካሁን ሞትን አልቀመሰም። ጴጥሮስን እንደ ዮሐንስ ባልሞት ብሎ ነበር። ክርስቶስ ግን ምን አግኝቶ? ዮሐንስ ብቻ አይሞትም፣ እናንተ ትሞታላችሁ፣ እርሱ ግን እኔ እስክመጣ ድረስ ሞትን አይቀምስም ተብሏል።
የጌታ ወዳጅ ነው። የፍቅር ምልክት ነው። ማ ዮሐንስ ወገኖቼ እስቲ ጌታ እስቲ ኢየሱስ ክርስቶስን እስቲ መድኃኔዓለምን እንደ ዮሐንስ ወንጌላዊ እንውደደው። ያን ጊዜ ማን ይሰጠናል? ድንግል ማርያም ትሰጠናለች። ለዮሐንስ እናት ሆና በመስቀል ስር የተሰጠች ማናት? ድንግል ማርያም። ዮሐንስ የጌታ ፈቃሪ ነው። ወንድሙ ያዕቆብስ? ያዕቆብ የተስፋ ምልክት ነው። ለመጀመሪያ ጊዜ ከሐዋርያት የሞተ በሰማዕትነት ማን ነው? ያዕቆብ ነው። ያዕቆብ ነው በመጀመሪያ የሞተው። የዮሐንስ የሐዋርያት ሥራ ምዕራፍ 12 ከቁጥር 1 ላይ እናንብብ። በመጀመሪያ የሞተው ያዕቆብ ነው። መጨረሻ ላይ የሚሞተው ዮሐንስ ነው። ሞትን ሰቅዘው የያዙ ክርስቶስ በትንሣኤው ድል ያደረገው ሞት በምዕራፍነት የቋጠሩት ወንድሙ ያዕቆብና ራሱ ዮሐንስ ናቸው። ከያዕቆብ እስከ ዮሐንስ ሞት ይቆጠራል። አሁን ምን አይነት ሞት? የክርስትና ሞት። ተስፋ የምናደርገው ትንሣኤ ሙታንን የምንሰብክበት ሞት። የብሉይ ኪዳኑማ ሞት መቀመቅ የሚያወርድ ሲኦል የሚያወርድ ሞት ነበር። እሱን አይነት ሞት አይደለም። ስለዚህ ጴጥሮስ እምነትን፣ ዮሐንስ ፍቅርን፣ ያዕቆብ ተስፋን ወክለው ረጅሙ ተራራ ላይ እርሱን ስሙት ተብለው ጌታን ሰምተዋል። ክብር ምስጋና ለመድኃኔዓለም። ሁላችንም አሁን የተጠራ ነው እንደ ዮሐንስ ጌታን እንድናፈቅር፣ እንደ ያዕቆብ ተስፋ እንዲኖረን፣ እንደ ጴጥሮስ እምነት ኖሮን እግዚአብሔርን ድምፅ እንድንሰማ ወገኖች። የእግዚአብሔርን ድምፅ መስማት አትራፊ ያደርገናል፣ ስኬታማ ያደርገናል። በኑሯችን እኮ ብዙ የጎደለብን ነገር ብዙ ነገር ጎሎብን። ያን የጎደለውን መሙላት የምንችለው ማንን ስንሰማ ነው? እግዚአብሔርን ስንሰማ። ሁላችንም ስራ አለን። ስራም የሌለን ስራ ነው። ስራ ለመኖሩ ራሱ እኮ ስራ ማለት ነው። እንደውም ስራ ያለው ሰው እኮ ብዙ አያስብም። ስራ የሌለ ሰው ግን ያስባል። እንዴት ነው ስራ ማገኘው? እንዴት ነው ስራ አግኝቼ ገንዘብ ማገኘው? መቼ ነው ሀብታም ሆነው? ትዳር የሌለውም ደግሞ መቼ ነው ትዳር የሚይዘው? እንደው እኮ ቆሜ መቅረቴ ነው እንደ አክሱም ሐውልት እያለ የሚንበዛበዛ አይጠፋም ማለት ነው። እግዚአብሔርን ከሰማ ነው፣ ድምፁን ከሰማ ነው። ግን እግዚአብሔር ለሁሉም መፍትሄ አለ። እኛ ግን የምንሰማው እግዚአብሔርን አይደለም። ለዚህ ነው ያልተሳካል። ለዚህ ነው ስኬት ውስጥ ያልገባል። በራሳችን ነው የምንሮጠው ሁልጊዜ። አሁን የነገርኳችሁ ቅዱስ ጴጥሮስ ከጌታ ትንሣኤ በኋላ ለብዙ ጊዜ አሳ ማጥመድ አቁሞ ነበር። የዮሐንስ ወንጌል ምዕራፍ 21 ላይ እስኪ ኢየሱስ ክርስቶስም ሞቷል ተነስቷልም ይባላል ብሎ በራሱ ሀሳብ ወደ ስራው ተመለሰ። ድሮ ወደ ተወው ስራ ተመለሰ ጴጥሮስ። ወገኖቼ ታዲያ ሄዶ ጴጥሮስ እኮ አሳ ማውጣት ያውቃል፣ ባለሙያ ነው። እንደው ሲደክም አደረ ነው። ሲደክም አደረ። ጴጥሮስ አሳ ማውጣት አቃተው። አሳ በማውጣት ልዩ ፈቃድ ያለው ጴጥሮስ፣ ሰርተፊኬት ያለው ጴጥሮስ አሳ ማውጣት አቃተው። ከዛ ኢየሱስ ክርስቶስ ለደቀ መዛሙርቱም ለጴጥሮስም ተገለጠላቸው። ጴጥሮስን እንዲህ አለ፣ አሳ ለማውጣት ሌሊቱን ሙሉ ደክማችኋል። አዎ ስንደክም አደርን፣ አንድም አላጠመድንም፣ አንድም አሳ አልያዝንም አለ ጴጥሮስ። ኢየሱስ ክርስቶስ ምን አለው ለጴጥሮስ? መረብህን በቀኝህ ጣል። መረብህን ቀይር አይደል? መረብህን በቀኝህ ጣል። በቀኝ በኩል መረቡ ሲጥል አቤት ያለው አሳ መጎተት አቃታቸው። መረቡ ራሱ ያን ያህል አሳ ይዞ አያውቅም፣ አልተበጠሰም መረቡ። አያችሁ እግዚአብሔርን ድምፅ መስማት። እኛ ግን በራሳችን የምንጋግረው ነገር ማቆም ነገር ብዙ በራሳችን የምንጋግረው ብዙ ነገር አለ። ያን የምንጋግረውን ነገር ገና ስንጠነስሰው ገና አብሲቱን ስንሰራ ለእግዚአብሔር ማስባረክ አለ።
እግዚአብሔር ማሳወቅ አለብን። ቤት እናድርገው። መጠንሰሳችን ወይም አንድን ነገር መጀመራችን በራሱ ችግር አይደለም። ችግሩ ለእግዚአብሔር አለማሳወቃችን፣ በቀኝ አለመጣላችን፣ የእግዚአብሔርን ድምፅ አለመስማታችን፣ ይሄ ነው ከስኬት ወደ ኋላ ያመለሰ። ጴጥሮስን አሳ እንዳያጠምድ በረቡ ብዙ እንዳይዝ ያደረገው በቀኝ ስላልጣለ በግራ ስጥላል አድሮ። ግራ ማለት ግራ እጅ ማለት ነው። ቀኝ ማለትም ቀኝ እጅ ለማለት ነው። ቀኝ እግዚአብሔርን መከተል፣ ግራ ሰይጣንን መከተል፣ ተስፋ መቁረጥ፣ ወደ ጠንቋይ መሄድ ነው፣ ወደ መተተኛ መሄድ ነው፣ ወደ ሟርተኛ መሄድ ነው፣ ወደ አውቅልሻለሁ ባይ መሄድ ነው። ይህንን ትተን ወደ እግዚአብሔር ከመጣን እኛ የጀመርነውን ስራ ሁሉ እግዚአብሔር ይባርክልን። አሁንም ይባርክልን። ክብር ምስጋና ለመድኃኔዓለም ይሁን።